ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። ዛሬ ባሚያ መረቅ ይዤላችሁ መጥቻለሁ። አረቦች በጣም የሚወዱት የባሚያ መረቅ አሰራር። እዚህ ጋር ሽንኩርትና ነጭ ሽንኩርት አቁላላሁኝ። ከዛ ቅመሞች ጨምሬያለሁ። የጨመርኩት እርድ፣ ማጂ ፓውደር፣ ፍልፍል አስወድ እና ትንሽዬ ከሙን ነው የጨመርኩት፣ ግን መብዛት የለበትም። እዚህ ጋር ኩድራ ደግሞ የጨመርኩት ክዝበራ መፍሩም ነው። ክዝበራ የድንብላል ቅጠል ማለት ነው። እሱ በደንብ ነው የሚያጥመው ባሚያ ማለት ነው። ትንሽ ካላችሁ በቅዱንስ ቅጠል መጨመር ትችላላችሁ። ከዛ በደንብ እንዲቁላላ መሆን አለበት። ያው ከደን አድርጌ አቁላላሁት። ከዛ ባሚያዬ ተጸድቶ ተቀንጥሶና ታጥቦ ተቀምጦ ነበር። ጨመርኩኝ እሱን ማለት ነው። ፍሬሽ ነበረ። በእርግጥ ፍሪዘር ውስጥ ያለ መጠቀም ይቻላል። እኔ ግን በሰዓቱ ፍሬሽ ነበረ። ገና አዲስ ከገበያ መጥቶ ነበር ያዘጋጅቻለሁ የነበርኩት። እሱን የተጠቀምኩት በብርድ በጣም ነው አረቦች የሚወዱት። ይህንን በኹብዝ ይበሉታል ማለት ነው። በቂጣ ኹብዝ የሚባለው በሱ በጣም ነው ደስ የሚላቸው፣ ይወዱታል ማለት ነው። እና ዛሬ እኔ ማሰራሩን ይዤላችሁ መጥቻለሁ። እና ውድ ቤተሰቦች እንዴት ናችሁ? ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካምነት ለራስ ነው። እውነት ለመናገር ለእናንተ ምንም የሚጎዳችሁ ነገር የለም። እኔ ደግሞ ደስ ይለኛል። ሰውን ማስደሰት ደግሞ ከመልካም ነገሮች አንዱ ነው እና ሰብስክራይብ ማድረጋችሁን አትርሱ። እና ውድ ቤተሰቦች እንደዚህ ከሆነ በኋላ ከደን ታደርጉታላችሁ ማለት ነው። በደንብ ቅመሙ ጋር እንትን እንዲገናኝ ማለት ነው። ከዛ ምን ታደርጋላችሁ? እየተፈጨ ቲማቲም የተፈጨ ቲማቲሙን ከጨመራችሁ በኋላ አሁንም ከደን ማለት አለበት፣ መብሰል አለበት ማለት ነው። እሱ ከበሰለ በኋላ ቲማቲም ማጁን እንጨምራለን ማለት ነው። ግን አሁን ከደን ብሎ መብሰል አለበት ቲማቲሙ፣ የተፈጨው ቲማቲም ማለት ነው። ፍሬሽ ቲማቲም የተፈጨ ነው ይሄ። አያችሁ፣ ይህን ደግሞ በሰል እያለ ነው። ከደን አድርገው ነበር። ብዙ በጣም መብሰል የለም፣ ምክንያቱም ባሚያ ገና ውሃ ጨምረን ሳይበስል እንትኑ ይሞቱብናል ማለት ነው። ባሚያው በጣም እንትን እንዳይል ፍርክስክስ እንዳይል ያን ያህል ብዙ ማቁላላት ባሚያውን ከጨመርን በኋላ አይቻልም፣ መጀመሪያ ላይ ነው እንጂ ማለት ነው። ስለዚህ ቀስ አድርገን ነው የምንይዘው ማለት ነው፣ ባሚያው እንዳንትን እንዳይል። ከዛ ምን አደረግኩኝ? ቲማቲም ማጁን የካርቶኑ ማለት ነው፣ ቲማቲም የተፈጨው የካርቶኑ እሱን አደረግኩኝ ማለት ነው። በፊት ቲማቲም ፍሬሽ ነው የጨመርኩት። አሁን ግን የታሸገውን ቲማቲም ነው የተጠቀምኩት ማለት ነው። ከዛ 2 ሎሚ አስወድ የመረቁን ተጠቅሜያለሁ። ያው እንደምታዩት ቪዲዮ ላይ ተጠቀሙ። ሎሚ ጥሩ ነው፣ ይወዱታል እነሱ ማለት ነው። ሲያዩት ራሱ ደስ ይላቸዋል። ከመረቅ ላይ ከወጥ ላይ ለምን እንደው ባላቅም ማለት ነው። እና እሱን ጣዕምም አለው ሎሚው ማለት ነው። ጣዕምም ስላለው ለጣዕሙ እሱን ተጠቀሙ። ማጅ ፓውደር ማድረጋችሁን እንዳትረሱ። ማጅ ፓውደር ከሌላችሁ ማጅ ኪዩብ ይሄኛው ማድረግ ይቻላል ማለት ነው። እኔ የተጠቀምኩ ማጅ ፓውደር የምታመጣው ሴትዮ ማጅ ፓውደር ስለሆነ ነው። እዚህ ጋር በጎን ነጭ ሩዝ እየቀቀልኩ። ነጭ ሩዝ የሚያስፈልገን ነገር ሩዙን 2 ሰዓት መዘፍዘፍ በሞቀ ውሃ። ከዘፈዘፍን በኋላ ሞቅ ውሃና ጨው ብቻ ነው እኔ የተጠቀምኩት። ዘይት የሚጠቀሙ ሰዎች አሉ፣ መጠቀም ትችላላችሁ። እኔ ጋር ግን ዘይት አንጨምርም ስለማንፈልግ ማለት ነው። ከዛ እዚህ እየበሰለ ነው ሩዝ። እዚህኛው ደግሞ ባሚያችን እየበሰለ ነው ማለት ነው። አያችሁት? በጣም የሚያምር ወጥ ነው የሆነው። እና ውድ ቤተሰቦች አልቋል ባሚያው። ጨው ጨምሮ እንዳትረሱ። ሩዙም አለቀ፣ አጠለልኩት ማለት ነው። ምንም የጨመርኩበት ነገር የለም። ሩዙ ላይ ጨው ብቻ ነው የጨመርኩት ማለት ነው። በኩብዝ ነው በአብዛኛው የሚወዱት፣ ግን አንዳንድ ጊዜ ጨው ሩዝም የሚፈልግ ብዬ በጎን ሰራሁ፣ ነጭ ሩዝ ማለት ነው። ከሩዝ ጋር ሊበሉት ይችላሉ ልጆቹ ብዬ ማለት ነው። እና ይሄን ይመስላል ውድ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን አጠር ያደረኩት ለእናንተ አጠር እንድልላችሁ ብዬ ነው። ይሄን የመሰለ ባሚያ መረቅ ሰርተናል ለዛሬ። በጣም ነው የሚያምረው። ትንሽ ውሃ ጨመር አደረኩበት ወፈር ስላለ፣ ባሚያውን ብዙ ሳየው ብዙም አልተጎዳም። ስለዚህ በቃ ትንሽ በሰል አደርገዋለሁ። ትንሽ ውሃ ጨመር አደረኩበት። ይሄን የመሰለ ባሚያ መረቅ ሰራ ነው። ሰላም አለይኩም።